ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ሁላችሁንም በያላችሁበት ዓለም ዳርቻ አላህ ሱብሓነሁ ወተዓላ ሰላማችሁን ብዝት ብዝት ያደርግልኝ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ውድ ሀገሬ ልጆች ላይክ ሸር እያደረጋችሁ ለምታበረታቱኝም ጀዛካላሁ ኸይር ብያለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በቅንነት ቤተሰብ ሆኖ ያው እንግዲህ ይሄ ሳምንት የእረፍት ጊዜ ስለሆነ ሌላ ቦታ ነው ያለሁት፣ ኔት የለኝም። ያው እንግዲህ ቅርታ ጠይቃለሁኝ ለማልዘይራችሁ ቤተሰቦቼ፣ ያው ትረዱኛላችሁ ብዬ አስባለሁ እና ቪዲዮውን እስከ መጨረሻ ድረስ እዩልኝ። ኢንሻአላሁ ተዓላ ከሳምንት በኋላ እመለሳለሁ። እንደ በፊቱ ይቀጥላል ቤተሰብነታችን ማለት ነው ኢንሻአላህ። እና ዛሬ ይዤላችሁ የመጣሁት የዚክር ትሩፋቶች ወይም ጥቅሞችን ነው። ዚክር እንግዲህ ምን ያክል ለህይወታችን አስፈላጊ እንደሆነ ኢንሻአላሁ ተዓላ በዝርዝር አቀርብላችኋለሁ። ኢማሙ ኢብኑል ቀይም ረሂመሁላህ ስለ ዚክር ፋኢዶች ወይም ጥቅሞች ሲዘረዝሩ የሚከተሉት በዝርዝር እነግራችኋለሁ ማለት ነው ኢንሻአላህ። አንደኛ ዚክር ከሸይጣን ይከላከላል። ሁለተኛ ዚክር አላህን ያስደስታል። ሶስተኛ ዚክር ጭንቀትን ያስወግዳል። ዚክር ደስታን ያመጣል ወይም ይሰጣል። ዚክር ውስጣዊ ውጫዊ ጥንካሬ ይሰጣል። ዚክር የልብና የፊት ብርሃን ይሰጣል። ዚክር የዚቅ ወይም የሲሳይ ምንጭ ነው። ዚክር አላህን ማስታወስ ራስን ያድሳል ወይም ያጠነክራል። ዚክር የአላህ ውዴታ ይሰጣል። ዚክር ነቃ ያደርጋል፣ ንቃት ይሰጣል። ዚክር ወደ አላህ እንድትመለስ በእጅጉ ይረዳል። ዚክር ወደ አላህ ያቀርባል። ዚክር ለእውቀት ያነሳሳል። ዚክር የአላህን ፍራቻ ይሰጣል። ዚክር አንተ አላህን ካስታወስክ አላህ ያስታውስሃል። ውሃ ለአሳ ህይወት እንደሆነ ሁሉ ዚክር ለቀልብ ህይወት ነው። ዚክር ለቀልብ ቀልብ ነው። ዚክር የልብ ብርሃን ነው። ዚክር ወንጀልን ያስምራል። ዚክር በባሪያዎቹና በአላህ መካከል ያለውን ግንኙነት ያጠናክራል። ዚክር ሱብሃነላህ ማለት አላህን የማላቅና የማክበር መገለጫ ነው። ዚክር በምቾት ጊዜ አላህን ካስታወስክ በችግርህ ጊዜ ደግሞ አላህ ያስታውስሃል። ዚክር ከአላህ ቅጣት ይጠብቅሃል። ዚክር ስታደርግ መላኢኮች ይከቡሃል። ዚክር ከሐሜት፣ ከውሸት፣ ከአሉባልታ ወሬዎች ይጠብቅሃል። ዚክር አላህን ለማስታወስ ብሎ መቀመጥ በመላኢኮች ለመከበብ ምክንያት ነው። ዚክር ለጥሩ ስነ ምግባር ምክንያት ነው። ዚክር ለጥሩ ስነ ምግባር ምክንያት ነው። ዚክር በአኼራ ከቁጭት ይጠብቃል። ዚክር ጥላ በሌለበት ቀን በአላህ ጥላ ስር ለመሆን ምክንያት ነው። ዚክር ማድረግ አላህን ጥሩ ምንዳ እንዲሰጥ ምክንያት ነው። አላህ የተሻለ ነገር ይከፍትልሃል ይላል የነብዩ ወዳጆች ግሩፕ ሰለላሁ ዐለይሂ ወሰለም። የዚክር ጥቅሞች እንግዲህ ይሄን ይመስላሉ። ያው እንግዲህ ቪዲዮ ለመስራትም ያለሁበት ቦታም አይመችም ማለት ነው። በየቀኑ ቪዲዮ እየሰራሁ ብለቅ ጥሩ ነበር። ወላኪን ግን አይመችም። እኛ እንደፈለገን የሚሆን ነገር የለም።
ሁሉም ያው በሰው እጅ እስከሆነ ድረስ ግን አልሐምዱሊላህ ረብል ዓለሚን አላህ ደግሞ አፊያችንን ሰጥቶ ያሰብነውን አሳክተን ኢንሻአላህ ሀገራችን በሰው እየተመራን ሳይሆን ደግሞ ራሳችን መሪ ሆነን የሰው አኗኗሪ ሳይሆን ደግሞ የራሳችን ህይወት የምንኖር አላህ ያድርገን ያ ረብል ዓለሚን። አላህ ሀገራችንንም ሰላም ያደርግልን፣ ሰላሙን ያብዛልን። ውድ የሀገሬ ልጆች ለምታበረታቱኝ ሁሉ ከልብ አመሰግናለሁ። ጀዛኩሙላሁ ኸይር። ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ እላችኋለሁ ውዶቼ። ምንም አይከፈልበትም፣ አሳድጉኝ እላችኋለሁኝ። በተረፈ ሁላችሁንም በያላችሁበት አላህ ሰላማችሁን ያብዛልኝ። ለአላህ ብዬ ወዳችኋለሁ። ከኔ በላይ አላህ ሱብሓነሁ ወተዓላ ውድድ ያደርጋችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።